አለሩዋን እንዴት ናችሁልኝ? እስራኤል እባላለሁኝ ለማታውቁኝ ማለት ነው። ብታምኑም ባታምኑም ይሄ አራተኛ የዩቲዩብ ቻናሌ ነው ማለት ነው። ስለዚህ ማለት ነው በዚህ ቻናላችን የምናየው ማለት ነው የህይወት ኤክስፒሪየንስን እያንዳንዷን ነገር የህይወት ኤክስፒሪየንስን የማካፍላችሁ ይሆናል ማለት ነው። ፐርሰናል ዴቨሎፕመንት፣ ሰልፍ አዌርነስ እንዲሁም ደግሞ ፐርሰናል ግሮዝ የተያያዙ የተለያዩ የህይወት ኤክስፒሪየንስን ሼር የማያደርግላችሁ ይሆናል ማለት ነው። ታዲያ ይህን ቻናል ሰብስክራይብ ማድረግ አዳዲስ በየጊዜው የሚለቅላችሁን የህይወት ተሞክሮዬን ተካፍሉኝ እያልኩኝ እኔ ይህን ቪዲዮ ስለቅላችሁ እንግዲህ ኦኔስትሊ ማርች 9 በእኛ ደግሞ የካቲት 29 ነው ማለት ነው። ስለዚህ ከዛሬ ጀምሮ ማለት ነው የህይወት ኤክስፒሪየንስ እያንዳንዷን ነገር ሳልሰስታችሁ የማካፍላችሁ ይሆናል ማለት ነው። እስቲ ቦታውን እንዴት አያችሁ ማለት ነው ጋይስ። ኦልሬዲ ቴሌግራም ላይም እንዲሁም ደግሞ ኢንስታግራም ላይም ቲክቶክ ላይ የምታቆኝ ሊኖር ይችላላችሁ። ግን ኤኒዌይስ እነዚህ ሁላ ሶሻል ሚዲያዎች የምትቀላቀሉ ከአሁኑ ሰላም እያልኩኝ እንዲሁም ደግሞ የከበረ አክብሮቴን የገለጽኩላችሁ የህይወት ኤክስፒሪየንስን ሳልሰስትላችሁ ማለት ነው እኔ ወንድማችሁ የማካፍላችሁ ነው ማለት ነው። እውነት ለማውራት የህይወት ፐርሰናል ግሮዝ ወይም ደግሞ ፐርሰናል ዴቨሎፕመንት ኮርሶችን የማካፍላችሁ ይሆናል ማለት ነው። እንዲሁም ደግሞ ለህይወታችሁ ጠቃሚ የሆኑ ነገሮችን ሼር የማድረግላችሁ ይሆናል ማለት ነው። ታዲያ ቴሌግራም ላይ እስራኤል አሌክስ ላይፍ ጆርኒ ብላችሁ ታገኙናላችሁ። እንዲሁም ደግሞ ቲክቶክ ላይ እስራኤል አሌክስ ላይፍ ጆርኒ ብላችሁ የምታገኙኝ ይሆናል ማለት ነው። ታዲያ ለዚህ ቻናል አዲስ ናችሁ በእርግጠኝነት፣ ምክንያቱም ይህ ቪዲዮ ስለቅላችሁ የመጀመሪያው ነው ማለት ነው። ስለዚህ ቻናሉን ሰብስክራይብ፣ ቪዲዮን ላይክ እንዲሁም ደግሞ ለቀጣይ ስለቅላችሁ እንድታውቁላችሁ የደወል ምልክቱን ኦንላይን ማድረግ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ